ተከታዩ እድል የተሰጠው ለጃፓኑ መሪ ነበር። አመሰግናለሁ። ክብር ለአሸናፊ አብዮተኛችን። የኔ ጥያቄ በኢትዮጵያ ሕዝብ ዙሪያ ነው። ምድራዊ ገነት አገራቸው ላይ እንዳለች እኔ እስከሚገባኝ ድረስ ባያውቁም ይጠረጥሩ ይመስለኛል። ምናልባት አውቀው ከሆነና እኔ ሳላውቅ ቀርቼ ከሆነ እንዲነገረኝ ይሻለሁ። እንዲሁም ደግሞ ከእነርሱ አገር መሪዎችና ተጽዕኖ ፈጣሪ ከሚባሉት ዜጎቻቸው ውስጥ ስለ አዲሲቷ ዓለም የተረዳ አባል አለን ወይ? ተጽዕኖ ፈጣሪ የሆኑ ዜጎቻቸውስ መሰናክል እንዳይሆኑብን ምን ጥረት ሲካሄድ ቆይቷል የሚል ነው። አመሰግናለሁ። ክብር ለነጻነት አብዮተኛችን። አይደለም ስለ መጽሐፈ ሄኖክ አሁን እየተነጋገርን ያለነውን ይህንኑ ጉባኤ አንድ ኢትዮጵያዊ ቢታደምበትና ሰምቶ ቢነግራቸው ሊሉት የሚችሉት አንድ ነገር ነው። ተረትን በተረት የማጠንከር ልፋት ይሉታል እንጂ ሊቀበሉት አይችሉም። ከእናንተ አገር ዜጋ አንድ ነጭ ተነስቶ ይሄን ጉባኤ ታድሞበት አይደለም እንዲሁ ዋሽቶ ቢነግራቸውና ቢጽፍላቸው ግን 100% ይቀበሉታል አሉና በዝምታ ጥቂት ጎርደድ ካሉ በኋላ ሰፊውን የጠራ ስክሪን እንደ ኩራዝ መብራት እፍ ብለው አጠፉት። ይህን አድርገውም ካባቸውን እየጎተቱ ወደ ወንበራቸው ተመለሱና ተቀመጡ። ተቀምጠውም ጃፓን ሲሉ ጀመሩ። ኢትዮጵያውያን ገነት ሀገራቸው ውስጥ ስለመኖሯ አያውቁም። በጣት የሚቆጠሩ የቤተ ክህነት ሰዎች ግን ፍንጭ አላቸው። ነገር ግን በማስረጃ እንዳያረጋግጡ ከፍተኛ ሥራ ስለሰራን አያውቁም ነው መልሱ። እርግጥ ነው የቀድሞዎቹ ኢትዮጵያውያን ገነት ሀገራቸው ላይ እንደነበረች ጠንቅቀው አውቀው ነበር። ከ18ኛው መቶ ክፍለ ዘመን በኋላ ያሉት ግን አያውቁም፣ ሊያውቁም አይችሉም። ያወቁት የቀድሞዎቹ ግን በጥቂቱም ቢሆን ይህችን ዩኒቨርስ እስከ ማዘዝ ደርሰው ነበር። ነፋሳትን፣ ዝናብን፣ ደመናን ወዘተ መቆጣጠር ችለው ነበር። ያም ቢሆን ለተራ ሃይማኖታዊ መኮፈሻነት ከመገልገል ባለፈ ለሌላ ነገር አላዋሉትም። ሌላ ሊሉትና ሊያደርጉት የሚችሉት ነገርም አልነበረም። ኢትዮጵያ አሳዛኝ ፍጡሮች ያሉባት አገር ናት። ዜጎቿም አይደማመጡም። ቅናተኞችና ተንኮለኞች ናቸው። ሐሜተኞችም ናቸው። አንድ ሰው ተነስቶ እውነት ቢነግራቸው የተበለጡ ስለሚመስላቸው አምነው ለመቀበል አይደፍሩም። እንበልና የዚህ ዘመን ወጣት ትውልድ አንድ ነገር አውቆ ሊነግርና ሊጽፍ ቢሞክር ታላላቆችና ሽማግሌዎች ኮርኩመው ያባረሩታል እንጂ ሊሰሙት አይችሉም። ሰፊ ጥናት አድርገን በደረስንበት ውጤት መሰረት ዜጎች አይከባበሩም። እርስ በርሳቸው በጣም ነው የሚናናቁት። በማንነታቸው ያፍራሉ። በራስ መተማመን የላቸውም። የሰውን እንጂ የራሳቸውን እውነት የመቀበልና የማመን ባህል ፈጽሞ የላቸውም። እኛና የእኛ ሰዎች የነገርናቸውን ብቻ ግን ያለማመንታት ያምናሉ። ለዚህም ሲባል ብዙ ሥራ ስንሰራ ቆይተናል። አሁንም እየሰራን ነው። በዚህ በእኛ ጥረት ላይ የገዛ ባህሪያቸውን ሲጨምሩበት ደግሞ ሥራችን ማፋጠንና ማቃለል ችለዋል። ስለዚህ ስጋት አይግባ። የኢትዮጵያ ሕዝብ ሊነቃ አይችልም። እንደውም ከነጭራሹ የበላይ አካሉን ሕልውና የሚጠራጠሩ ሕዝቦች የበዙባት አገር ኢትዮጵያ ናት። ዘመናዊ ትምህርት የቀመሱት ዜጎቿም በዚህ ነው አዋቂነታቸውን የሚያረጋግጡት። የማያዳምጥና የራሱን ወገን ለመተቸት የራሱን እውነት ለማንቋሸሽ ተዘጋጅቶ እየጠበቀ የሚኖር ሕዝብ እንዴት ሊነቃ ይችላል ብለን እናስባለን? እንዴትስ ሊመራመር ይችላል? ኢትዮጵያውያን አእምሯቸው በሙሉ ለተረትና ለትችት ወይም ለማይገባ ንግግር እንጂ መቼም ቢሆን ለእውነት ልባቸውን ከፍተው አያውቁም። ስለዚህ እርሳቸው እንደሌሉም ቁጠራቸው። ጃፓን የእነርሱ ተጽዕኖ ፈጣሪ የተባሉ ሰዎች አባል አድርገናል የሚለው ጥያቄ መጠነኛ ሳቅን የሚጋብዝ ነው። የኢትዮጵያውያን ተጽዕኖ ፈጣሪዎች የሚባሉት እነማን ናቸው? እኛ እኮ ነን። ነጭ ቆዳ ቀለም ኖሮ ወደ እነርሱ ከሄድክና ጥቂት ጊዜ አብረሃቸው ከኖርክ አንተ ራስህ ተጽዕኖ ፈጣሪ የሆንክ ንጉሳቸው ትሆናለህ። 7000 ዓመት ሙሉ ታቅፈውት የኖሩትን የማንነት ታሪክ አንተ ጃፓኑ ዛሬ ብትሄድና ከእነርሱ ጋር 1 ሳምንት ቆይተህ አጠናው ብለህ ጥናታዊ ጽሑፍ ብታወጣ ያን የ7000 ዓመት ታሪክ ጥለው አንተን ይቀበለዋል። ስለ አንተ ይጽፋሉ። ምሁራኖቿም አንተን ጠቅሰው የአንተን ግኝት ወደ ማስተማር ያልፋሉ። የትምህርት ሥርዓታቸውን በማግስቱ ይቀይራሉ። የሚቀይሩት ያንተን የጃፓኑን ጥናት ለማካተት ነው እንጂ አጣርተውና አምነውበት አይደለም።
አንድ የራሳቸው ሰው ግዕዛቸውን መሰረት አድርጎ አንዳች የምርምር ውጤት ቢያቀርብና ቢጽፍ ግን የትችት ናዳ ያወርዱበታል እንጂ ሰሚ አያገኝም። ግዕዙን ጠቅሶ የጻፈና ያስተማረም እንደኋላ ቀር ነው የሚቆጠረው። አንተ ግን በራስህ በጃፓን ቋንቋ ስለ ኢትዮጵያ ብትጽፍላቸው ጃፓንኛ ተምረው ያነቡልሃል፣ ያደንቋሃል። እና ድንቁርና የተንሰራፋባት አገር ስለሆነች ተጽዕኖ ፈጣሪ የሚባል ሰው የላትም። እርግጥ ጥሩ ብለሃል። አሉ የሚባሉ ካሉ የእኛ አባላት ማድረግ ተገቢ ጥንቃቄ ነውና እሱን መነሻ በማድረግም እንዲያው ተጽዕኖ ፈጣሪ ሆነው ሳይሆን አንዳንድ የቀሩ ዶክመንቶችንና ቅርሳቅርሶችን በገፍና በነጻነት እናገኝ ዘንድ በሚል እንዲሁም ከፍተኛ ቁጥር ያለውን የኦርቶዶክስ ሃይማኖት ተከታይ የሆነውን ሕዝብ እንዲያሳክርልን በሚል በቅርቡ የሞተውን ሊቀ ጳጳስ ዋና አባላችን አድርገነው ነበር። በቀጣይነት የሚሾመውም የኛ አባል እንዲሆን የማድረግ ስራውን ቀድሞ እንዲሰራ ትእዛዝ ሰጥተናል። በእውቀቱና በታማኝነቱ ሳይሆን አፍቃሪ ገንዘብ ስለነበረና ሁሉን እሺ ይለን ስለነበርም የዓለም አብያተ ክርስቲያናት ፕሬዝዳንት አድርገን ሾመነው ነበር። በዚህም አገሪቱ ሙሉ በሙሉ የኛ እንድትሆን ፈቅዷል። ይህን የምለው ኢትዮጵያውያን መሐይም ናቸው ብለን ተዘናግተን እንዳልቆየን ለመጠቆም ፈልጌ ነው። ተጽዕኖ ፈጣሪ ባይሆኑም እንደዚህ አድርገን በማሰብ በቀላሉ ወደኛ አምጥተናቸዋል። ሌሎች ጥቂት የምንጠረጥራቸውን ዜጎቿንም ከጎናችን አድርገናል። ይህን ያደረግንበት ዋናው መነሻ ግን ስጋት አልነበረም። የኢትዮጵያ ሕዝብ በተለይ ወጣቱ በሃይማኖቱ እንዲሄዱበት አይፈልግም። ሃይማኖቱንም በውል ስለማያውቀው ለመነጋገር፣ ለመከራከር፣ ለማመዛዘን ዝግጁ አይደለም እና ገና ጨዋታው ሲጀመር ይሸሻሃል። ስለዚህ ወጣቱን በሌላ ነገር ማጥመድ አስፈላጊ ሆኖ አገኘ ነው። እንዳልኩት ማንነቱንና የገዛ ባህሉን የሚንቅ ማህበረሰብን ማጥመድ የሚቻለው በባዕድ አገራት ነው። ይህ ለኢትዮጵያ ብቻ የሚሰራ አካሄድ ነው። እናም ወጣቱን ለማጥመድ በባፎሚት ስም ተጠምቀው ከተደራጁት ቁጥር 3 ሲቪል አባላቶቻችን ውስጥ አንድ ሁለቱን ልከን ልዑላችን ቦታ የሚይዝበትን ነገር ያመቻችን ሲሆን በተለይ ከጥቂት ጊዜ በፊት የላክናት አቀንቃኝ ግዙፉን ሥራ ሰርታን የተመለሰችው ይቺ ዝነኛ ወጣት ወደ ኢትዮጵያ ሄዳ ከጳጳሱ ጋር ገደብ የለሽ ሐሴት ያደረገች ሲሆን ወደ ጳጳሱ መቅደስ ውስጥ ለመግባትና ትልቁን ሥራ ለመስራት የታደለች ሆናለች። በወቅቱም በእርዳታ ስም በወሰደችው አልባሳት ታሽጎ እንዲገባ የተደረገውን የልዑላችንን ታዛዥ የባፎሚትን አምሳል ወደ አገሪቱ ለማስገባት አስችሎናል። ስለዚህ ታላቅ ሥራዋም ኢትዮጵያውያኑ በሃይማኖታዊ ወግ ያሸበረቀ ከፍተኛና የጋለ አቀባበል አድርገውላታል። ጥቂት የኢትዮጵያ ሕፃናትን ሳይቀር ሰብስባ ልዑላችን በአደባባያቸው ያስመለከች ጀግና ሆናለች። ይህች ወጣት ይህን ያደረገች ናትና ታላቅ ብለናታል። ተመሳሳይ ሥራዎችም በዚህ ሳይወሰኑ በመንግሥት ደረጃ ጭምር ይቀጥላሉ። ገባህ ወይ ጃፓን? አዎ በማለት አንገቱን ነቀነቀ።